በ1951 ዓመተ ምህረት ላይ ያልታወቀ ዲኤንኤን ይዞ የነበረ የሆነ ድንጋይ ከሰማይ ይወድቃል። ሳይንቲስቶችም ይህንን ዲኤንኤ በዛው ቦታ ላይ መመርመር ይጀምራሉ። ነገር ግን ነገሩ ከእጃቸው ይወጣና በመጨረሻም ጥናት የሚያደርጉበት ቦታ በትላልቆቹ ጉንዳኖች ይወረሳል። አምልጠውን በወጡበት ሰዓት ላይም ሳይንቲስቶቹንና እዛ የጠበቁ የነበሩ ወታደሮችንም ይገላሉ። ይህ በእንዲህ እንዳለ ከድርጅቱ ውጪ ላይ ሁለት ሰዎች በአካባቢው የሚገኘውን ኮፐር ለመስረቅ በሚል ወደዚያ ቦታ ያመራሉ። ነገር ግን እነዚህ ደም የጠማቸው ጉንዳኖች መተው እነሱንም ልክ እንደ ሳይንቲስቶቹም ይገሏቸዋል። ይህ በእንዲህ እንዳለ በቅርብ በሚገኝ ከተማ ውስጥ ይኖር የነበረ አንድ መካኒክ የሚወደውን ፊልም እያየ ይገኛል። እሱም አንድ ቀንም ፊልሙ ላይ እንደሚያየው ገጸ ባህሪ ጀግና የመሆን ፍላጎትም ነበረው። ልክ በዛን ሰዓት ላይ የሱ የቅርብ ጓደኛ የነበረው ሉካስ ይመጣል። በቅርቡም የሚደረግም የአንድ የሞተር ሳይክል ውድድርም እንዳለም ይነግረዋል። ምክንያቱም ሁለቱም ጎበዝ የሚባሉ የሞተር ሳይክል ነጂዎች ነበሩ። ይህንንም ውድድርና ድግስ ለመካፈል በሚል ወደ ሜክሲኮ ድንበር ወደሚገኘው ወደ አንድ በረሃማ ቦታም ያመራሉ። በራሳቸው ዓለምም ደስተኛ የሆኑ ሰዎች ስለነበሩ በየመንገዱ ተለጥፎ የነበሩትን የሰዎችን የአፋልጉኝ ማስታወቂያዎችን አልተመለከቱም ነበር። ብራያን በሚስጥር ይወዳት የነበረችዋንም ሊስ የተባለችዋን ጓደኛቸውንም ይጋብዟታል። በመንገዳቸው ላይም ሉካስ ለሁለቱ የብቸኝነት ጊዜ ለመስጠት በሚል እሱ ከመኪናው በመውጣት ከላይ የነበረውን ሞተር ሳይክል አስነስቶም በዛ ጉዞን ይቀጥላል። በመንገዱም ጓደኞቹን አግኝቶ ከነሱ ጋር በሞተር ሳይክሉም ይሄዳሉ። በረሃማው ቦታ ላይ ያዘጋጁት ድግስ በጣም ቆንጆ የሆነላቸው ይመስላሉ። በራሱ ማቀዝቀዣ ያለውንም የመጠጥ መግጃንም ከሰራው ጓደኛቸውም መጠጡ ይቀዳላቸዋል። በዚህን ሰዓት ላይ ብራያን ሊሳን ለማዋራት ያን ያህል ድፍረት አልነበረውም። ቢሆንም ሉካስ ግን ድፍረቱን እንደምንም ማሰባስቦ ሄዶ እንዲያዋራት ይነግረዋል። ቢሆንም ብራያን እሷ ጋር ከመድረሱ በፊት ሌላ ሰው መጥቶ ከጎኑ ይቀመጥና ማውራት ይጀምራል። ብራያንም በራሱ በማፈርም ከዛ አካባቢ መሄድ ይጀምራል። በኋላ ላይም ሉካስ ሊያጽናናውም ወደሱ ጋር ይመጣል። በገደሉ ጫፍ ላይም በሆኑበት ሰዓት ላይ ሉካስ ድንገት ሚስጥራዊ ዋሻ ነገርን ይመለከታል። የምን ዋሻ እንደሆነም ለማጣራት በሚልም ወደዛ ውስጥም ይገባሉ። ነገር ግን በውስጥ ያገኙት ያንን ሚስጥራዊ የጥናት ድርጅት ነበረ። አጥሮቹ እንደተገነጠሉም ከተመለከተ በኋላም ሉካስ ወደ ውስጥ ሳይገባ እዛው መቅረት አልቻለም ነበር። ስለዚህም ወደ ውስጥ ይገባል። ብራያን ግን መግባቱ ጥሩ ሐሳብ እንዳልሆነ ይናገራል። በዚህ ሰዓት ላይም ሊሳ ሁለቱ ልጆች መፈለግ ትጀምራለች። ውስጥም በገቡ ሰዓት ላይ ሉካስ በነገሮች ተገርሞ ስለነበረ አካባቢውን እንዳለ ማሰስ ይጀምራል። ብራያን ግን ነገሮች በሙሉ እያስደሰቱት ያሉ አይመስልም። ስለዚህም ወደ ድግሱ ቦታ እንዲመለሱ ይጠይቀዋል። ድንገት ግን ወደ አንድ ጥናት ወደሚደረግበት ክፍል በገቡበት ሰዓት ላይ ቦታው በድር እንደተሸፋፈነ ይመለከታሉ። ሉካስም ምን እንደሆነ ለማየት በሚነካካበት ሰዓት ላይ ድንገት እጁን ላጭ የሚመስል ነገር ይነካዋል። እናም ሽታውም ደግሞ በጣም የሚያስጠላም ነበረ። ሁለቱም እዛ በመግባታቸው የሚያስጠላ ስሜት የተሰማቸው በነበረበት ሰዓት ላይ ድንገት ከላይ ካሜራ ይመለከታሉ። በድንገትም ከባድ ድምጽም ይሰማሉ። ስለዚህም ወደ ዋናው ክፍል በተመለሱበት ሰዓት ላይ ትልቁን ጉንዳን ይመለከቱታል። ይህም አስፈርቷቸውም በኪችን ውስጥም እንዲደበቁም ያደርጋቸዋል። ልክ በዚህን ሰዓት ላይም ሊሳ ወደ ሉካስ ትደውላለች። ከዚያም ሁለቱም ለሊሳም ምን እንዳዩ መናገር ይጀምራሉ። ስለዚህም ሌሎቹንም ሰዎችም አሰባስባ እንድትመጣና እነሱንም ካሉበትም እንድታወጣቸውም ይነግሯታል። ነገር ግን የቦታውን አቅጣጫ ከመናገሩ በፊት የስልኩ ባትሪ ያልቅበታል። የመጨረሻ አማራጫቸውም ይሄ እንደሆነም በማሰብ ሁለቱ ጓደኛሞች ፍጡሩን ለመዋጋት ይወስናሉ። ነገር ግን ድንገት ሼልፉ ከኋላቸው ይወድቃል። ይህም ከባድ ድምጽ ያሰማ ሲሆን ጉንዳኑም ወዲያውኑ ወደዛ አካባቢ ይመጣል። ነገር ግን ትንፋሻቸውን ይዘው በዝምታ ይጠብቃሉ። ከጉንዳኑም ተደብቀውም ስለነበረም በመጨረሻ ትቷቸው ከዛ ይሄዳል። ሁለቱ በመትረፋቸውም ይደሰታሉ። ሉካስም ይዞት የነበረውን በጣሳ የነበረችዋንም ቢራም ይከፍታል። ቢሆንም በሽታው ግን ጉንዳኑ ወዲያውኑ ወደዛ አካባቢ ይመጣል። በዚህ ጊዜም የሚለቃቸው ስላልነበረም እነሱም እየሮጡ ከዛ ለማምለጥ ይሞክራሉ። ሉካስ ሊገደል መሆኑን በተመለከተ ሰዓት ላይ ብራያን የጉንዳኑን ትኩረት ይስባል። እሱን ተከትሎም ወደ ትልቁ በርም እንዲያመራም ያደርገዋል። ልክ በሩ ጋርም እንደደረሰም በሩም እንዲዘጋም ያደርገዋል። ጉንዳኑንም እዚህ ለማስቀረትም ነበር ያሰበው። ቢሆንም ጉንዳኑ ግን የብራያንን እግር ይዟል። ሉካስም ብራያንን ለመመለስም ይሞክራል። በዚህ መሃል ላይ ግን ሊሳ እነሱን ለመርዳት ትመጣና ጉንዳኑንም በመጥረቢያው ትመታዋለች። በዚህ ጊዜም የተገነዘቡት ነገር ከጉንዳኑ ውስጥ የሚወጣው ላጭ የሚመስለው ነገር የጉንዳኑ ደም እንደሆነ ነበረ። ቢሆንም ይሄ ግን ሌሎች ተመሳሳይ ጉንዳኖችን እንደሚስብ ከተጻፈው ላይ ያነባሉ። እንደሚጠበቀውም ወዲያውኑ ሌሎች ጉንዳኖችን በቦታው ላይ ይሰበሰባሉ። ስለዚህም ሶስቱም ከዚያ መልጡና ወደ አንድ ክፍል ይገባሉ። የገቡበት ክፍልም የተለያዩ ኮምፒውተሮች የሚገኙበት ክፍል ነበረ። በዛም ሰዓት ላይ ሬኖልድ ከተባለ ከአንድ ሳይንቲስት ተቀርጾ ተቀምጦ የነበረን መልእክት ይመለከታሉ። በቪዲዮ ላይም ይህን ቪዲዮ የሚያየው ሰው ካለ እናም በዚህ ድርጅት ውስጥም ስለሚደረገው ሚስጥራዊ ጥናት ያወቀ ሰው ካለ ለሱ ቪዲዮን እንዳዘጋጀው ከተናገረ በኋላም ስለ ጉንዳኖቹም የመራቢያ መንገድም ይነግራቸዋል። ይህም ልጆቹ እንዲያስጨንቃቸውና ከዚያም ወጥተውም ድግስ ወደሚደረግበት ቦታም ማምራት እንዳለባቸው እንዲያስቡም ያደርጋቸዋል።
በድግሱ ቦታ ላይ የተሰበሰቡት ሰዎች ጥሩ ጊዜን እያሳለፉ ያሉ ይመስላሉ። አንደኛው ልጅም ተጨማሪ ቢራን ለመውሰድ ሲል ወደ ቢራው ቦታ ይመጣል። ልክ በዛን ሰዓት ላይም የአንደኛው ቢራ ማስቀመጫም ሲወሰድ ይመለከታል። ወደዛም ቀርቦ በሚመለከትበት ሰዓት ላይ ግን ትልቁ ጉንዳን እንደወሰደውና ቢራውንም እየጠጣ እንደሆነም ይመለከታል። ከዚያም በሱ ይመታና እዛው ባለበትም ይወድቃል። የሰዎቹ ድምጽም በመጨረሻም በአካባቢ የነበሩ ሌሎች ጉንዳኖችን ይስባል። ወዲያውኑም ሰዎቹ ላይም ጥቃት ማድረስም ይጀምራሉ። ግማሾቹ በሞተር ሳይክላቸው ሲያመልጡ፣ ግማሾቹ ደግሞ በእግራቸው ማምለጥ ይጀምራሉ። ግማሾቹ ደግሞ በመኪና ውስጥም ለመደበቅ አስበው ነበር። ቢሆንም ከነዚህ ጉንዳኖች ግን ለማምለጥ የሚያስችላቸው ነገር አልነበራቸው። ሶስቱም ወደ ድግሱ ቦታ ከዛ አምልጠው ከመጡ በኋላ ማንም ሰው እንዳልተረፈ ይገነዘባሉ። ወደ መኪናቸው ውስጥም ከገቡም በኋላ ለመንግስት አካላት ይህንን ለማሳወቅ ሲሉ ወደ ከተማው ለመመለስ ይወስናሉ። ቢሆንም ድንገት ግን አንደኛው ጉንዳን እነሱን ለማጥቃት ይሞክራል። ጓደኛሞቹ ሞተር ሳይክላቸው ላይ ከወጡም በኋላ ከዛ ለማምለጥ መሄድ ይጀምራሉ። ብራያን እና ሊሳም በአንደኛው ሞተር ላይ አንድ ላይ ተቀምጠው ነበረ። ሉካስ ደግሞ ብቻውን ይገኛል። ብራያንም ከገደሉ ላይ ሊዘል ባለበት ሰዓት ላይ ሊሳ አደገኛ መሆኑን በመናገር ታስቆመዋለች። ለመጀመሪያም ጊዜም ሊሳ ለሱ ያላትን ትክክለኛ ስሜት መናገር ትጀምራለች። ሲገለጥም ሊሳም ልክ እንደ ብራያን እሱን ትወደው ነበረ። ቢሆንም ብራያን ግን ወደ እሷ ሊቀርብ አልቻለም ነበረ። ይህም ነገር ያስደስተዋል። ቢሆንም ደስታቸው ግን ብዙም ይቆያል ነበረ። ምክንያቱም ሊሳ በአንደኛው ጉንዳን ትወሰዳለች። ሉካስም ወደዛ በመምጣት በሞተር ሳይክሉም ከብራያን ጋር አንድ ላይ በመሆን እሷን ለመፈለግ ይወስናሉ። በዛ ጨለማ በሆነውም ዋሻ ውስጥም ይገባሉ። ይህም የመራቸው ወደ ጉንዳኖቹ ዋና ቦታ ነበረ። በዛም ቦታ ላይ ጉንዳኖቹ ያገቷቸውን ሰዎች በድሮቻቸው ሸፍነው በዛው ቦታ ላይ እንደሚያስቀምጧቸው ይገነዘባሉ። በመጨረሻም ከሰዎቹ መሃልም ብራያን ሊሳን ይመለከታታል። እሷን ከዛ ለማውጣት ቢሞክርም ነገር ግን ሰውነቷ የተሸፈነበት ድር በጣም ጠንካራ ነበረ። ልክ በዛን ሰዓት ላይም አንደኛው ጉንዳን ይመጣባቸዋል። እነሱ የሚያስቡትም ምግባቸው እየተሰረቀባቸው እንደሆነ ነበረ። ልክ በዛን ሰዓት ላይ ግን የተኩስ ድምጾች ይሰማሉ። ይህንንም ተኩስ እየተኮሰም እነሱን ይገላቸው የነበረውም ሰው ማንነትን መጀመሪያ ባያውቁትም ነገር ግን በመጨረሻ ዶክተር ሬኖልድ እንደሆነ ይገነዘባሉ። ከዚህ በፊትም በተመለከቱት ቪዲዮ ላይ መረጃን ሲሰጣቸው የነበረው እሱ ነበረ። ለሁለቱ ጓደኛ ማቾችም እነሱን ማውጣት ከፈለጉ ትልቅ መቁረጫ እንደሚያስፈልጋቸው ይነግራቸዋል። ይህንን ደግሞ ሊያገኙት የሚችሉት በምርምሩ ቦታ ላይ ነበረ። ስለዚህም በቀጣይ ሉካስና ብራያንን በመቀላቀል አብሯቸው ያንን መሳሪያ ለመፈለግም ይወስናሉ። በመንገዳቸው ላይ ሬኖልድ ለሁለቱ ሚስጥራዊ መከላከያ መሳሪያዎች ያሉበትን ቦታ በካርታ ያሳያቸዋል። ነገር ግን ተጨማሪ መረጃዎችን ከመስጠቱ በፊት በአንደኛው ጉንዳን ይወጋል። ብራያንና ሉካስን በዚህ በመደንገጥ ካሉበት ቦታ ፈጥነው ያመልጣሉ። ጊዜ እያለቀም ስለነበረም ከጉንዳኖቹ ጋርም ለመፋለም ይወስናሉ። ካርታውንም በመከተል ሲሄዱም መሳሪያው ሰዎች ላይ እንደማይተኩስ ይገነዘባሉ። ስለዚህም እነዛ ፍጡራን ላይ ብቻ መተኮስ እንዲችል ተደርጎ የተሰራ መሳሪያ ነበረ። መሳሪያዎቹንም የሚያገኙበትን መንገድ የሚያገኙና ወደዛም ክፍል ውስጥም ይገባሉ። ድሩንም የሚያጠፉበትን መሳሪያንም ካገኙ በኋላ በውስጥም ልብስ አግኝተው ያንንም ይለብሳሉ። ከቤዙ በጀርባ በኩልም ተቀምጠው የነበሩ ሁለት ሞተሮችን ያገኛሉ። ይህም ከልብሳቸው ጋር በደንብ ይመሳሰል ስለነበረም ይዘውት በሱ ይሄዳሉ። የያዙትንም መሳሪያን በመጠቀምም ሊዛን ነጻ ያወጣታል። በውስጥ የሚገኙትም ሌሎች ጓደኞቻቸውም ስለነበሩም ሉካስ እዛ ለመቅረትና የተቀሩትን ለማዳን ይወስናል። ብራያንም ከሊሳ ጋር አንድ ላይ በመሆን መሳሪያው ወደሚገኝበት ቦታ ጉንዳኖቹን ለመምራት ይወስናል። እንደሚጠበቀው መሳሪያው ጉንዳኖቹ ወደዛ በመጡበት ሰዓት ላይ እነሱን ብቻ ለይቶ ይመታቸዋል። ጥንዶቹም በሰሩት ነገርም ይደሰታሉ። ሁሉንም ፍጡራንም እንደገደሉም ነበር ያሰቡት። ቢሆንም ንግስቷ ጉንዳን ግን ከላያቸው ነበረች። ብራያንም ከዛ ወዲያውኑም ያመልጣል። አሁን የገደሉ ጫፍ ላይም ሲደርሱም በዚህ ጊዜ ግን ሊሳ በተለየ መልኩ እንዲዘል ታበረታተዋለች። ከሳመችውም በኋላም በሞተር ሳይክሉ ገደሉን ይዘላል። ልክ እዛ ቦታ ላይም የተተወ አንድ መኪናን ያገኛሉ። እሱንም በመጠቀምም ከዛ ለማምለጥ ነበር ያሰቡት። ቢሆንም ንግስቷ ጉንዳን ግን በድሮቿ መኪናውን ትጎትተዋለች። ሊሳም ሌላ ምርጫ ስላልነበራትም መሳሪያውን በማውጣት ንግስቷ ላይ ተኩሳለች። ይህም ንግስቷ ከገደሉ ላይ እንድትወድቅም ያደርጋታል። ድሯም ከመኪናው ጋር ተያይዞም ስለነበረም መኪናው እንደዛው ወደ ገደል ውስጥም ይወድቃል። ብራያንና ሊሳም ከዛ ቀድመው ዘለው ነበረ። በዛ በተፈጠረውን ፍንዳታ ምክንያትም ንግስቲቷን ሙሉ ለሙሉም ትሞታለች። ሊሳና ብራያንም በዚህን ሰዓትም ይሳሳማሉ። አውሬዎቹንም ማሸነፋቸውም አስደስቷቸዋል። ይህ በእንዲህ እንዳለ ሉካስ እዛ ታስረው የነበሩትን ሰዎች በሙሉ ነፃ ሊያወጣ ችሏል። እናም ሙሉ አካባቢውንም በእሳትም ያያይዘዋል። ይህም የአውሬዎቹን መውጫም የሚያጠፋም ነበረ። ቡድኑም ወደ ድግሱ ቦታም ከተመለሱ በኋላ በማሸነፋቸው ይደሰታሉ። እነሱ በማያውቁት መልኩ ግን ፍጡሮቹ ሌላ መውጫን አግኝተው በዛ በኩልም ይወጣሉ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።